ነው ናውራኝ ልቀቀኝ። አዎ ለሴት ብዬ አዎ እሞትላታለሁ ከፈለክ ለሴት ብለህ ምናምን አትበለኝ። አንተ እስኪ መጀመሪያ ከድህነት ውጣ ፍቅር ከማለት በፊት። ምን አገናኘው ድህነትና ፍቅር? ምንድነው የምታወራው? ምን አገናኘው? እንዲያረ ፈራራ ይባልም እናትህ ሰው ፊት እንደዚህ አይወራም። እንዴት አንተ ድህነትን መጀመሪያ እስኪያሸንፍ ፍቅር አሰበበት መገባበት ነገር ነው እንዴ? እዚህ ምንም አሰብክበትም አላሰብክበትም መጀመሪያ ድህነት ይቀርማል። እድሜ ልክን አብሮ የኖረ ድህነት እያለ ትላንት ወደ ሴት አወቅኩ ብለህ ፍቅር አናግሩልኝ ምናምን ስትላታ። ሰላም የማይኮ ፕላስ ቤተሰቦች እንዴት ናችሁ? ዛሬ ያው በሌላ ቪዲዮ መጥቻለሁ። ባለፈው እንግዲህ የተፈጠረውን ነገር እንዳለ ሰምታችኋል፣ ሁላችሁም አይታችኋልና ማለት በቃ ፍቅር እንደያዘኝ ምናምን ከአንድ ልጅ ሁላችሁም ሰምታችኋል። ለነፊሽም ስነግራቸው የነሱን አስተያየት ምናምን ሰምታችኋልና ያው መጨረሻ ላይም ባለፈው በዛኛው ቪዲዮ የተስማማ ነው። በቃ ልጅቷ እኔን አላፈቅርህም ነው ያለችኝ። እኔ ደግሞ በጣም ነው የምወዳት፣ እሷን አጥቼ መኖር አልችልም እና መታ ከዛ ከነፊሽ ጋር ተገናኝታ ምናምን እነሱም ሊያወሩልኝ ነበር ያሰብነውና ግን የወደድኩት እኔ አንቺን ነው ሌላ ፈልግ ለምን ትያለሽ? ሲገባሽ ማፍቀርን እንደኔው ሁሉንም በጊዜው ታለሽ። ግን በቃ ያው እሱም ሊሆን አልቻለም። ማለት አንድ ድል ስጭኝና አንዴ በአካል ላገኝሽ ምናምን ብያት ነበረ። ግን እኔ ልታገኘኝ ፍቃደኛ አይደለችም። ላገኝም ከዚህ በኋላ እንዳትደውልልኝ ምናምን ያለችኝና እና ዛሬ ነበር እነሱን የቀጠርኳቸው። እሷንም ዛሬ ነው ምጣራት ምናምን ብያቸው ነበር። እሷ ግን አልመጣም ብላኛለች። እነሱ እየመጡ ነው። ያለውን ነገር አሳውቃቸዋለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮን ተከታተሉት። እወዳችኋለሁ። ሰላም እንዴት ናችሁ? የማይኮ ፕላስ ፋሚሊዎች ደህና ናችሁ ወይ? ዮኒ ሰላም በላቸው እንጂ እንዴት ናችሁ? ሰላም ናችሁ ወይ? እንቅልፍ ባለፈው ቪዲዮ ላይ አልነበርክም እንዴ? ፊሽስ እየመጣ ነው። አይ አንድ ላይ ልጅቷን ቀጥሬያት ምናምን ነግራችኋለሁ ብዬዋል ነበር እንዴ? ምን ሆኖ ነው? ምን አየታልቻ አሁን የነገርሽኝ እውነት ነው እንዴ? እንዴት አልገባኝም። ምንድነው ቪዲዮን አላየሁም። እኔ ያላየሁትም ደግሞ ልስራ በል አይ ሚኪ ፍቅር ምናምን ያልከው እውነት ነው ያ የሆነ አሁን ካንተ ጋር ምንም እንጨቀጭ ሌላ አንተ ቀልድ ነው እንዴ? ላንተ ሰሞኑን ዝራ በስቶብኝ እንቅልፍ ራሱ አጥቻለሁ። ፍቅር ያዘው አሁን የነገረችኝ የምሬን ነው እና ናፍቁት ልጅቷን ባለፈው ነግራችሁ ነበር አይደለ? መታ እንድታናግሩልኝ ነበር ሐሳብ ያር ጭራሽ አናጋሪ ምን ስለያየው ልናናግራት ነው። የምር ቁም ነው። እምቢ አለችኝ። በቃ አልመጣ ማለት ላገኝ አልፈልግም ማለችኝ። ከዚህ በኋላም ስልክ እንዳትደውል ብላኛለች። ምን ማድረግ እንዳለብኝ እና ለታረክሳር ወይኔ ወንድ ልጅ ወይኔ እና እየለቀስክ ነው እንዴ? አንተ እስኪ መጀመሪያ ከድህነት ውጣ ፍቅር ከማለት በፊት። ምን አገናኘው ድህነትና ፍቅር? ምንድነው የምታወራው? ምን አገናኘው? እንዲያረ ፈራራ ይባልም እናትህ ሰው ፊት እንደዚህ አይወራም። እንዴት አንተ ድህነትን መጀመሪያ እስኪያሸንፍ ፍቅር አሰበበት መገባበት ነገር ነው እንዴ? እዚህ ምንም አሰብክበትም አላሰብክበትም መጀመሪያ ድህነት ይቀርማል። እድሜ ልክን አብሮ የኖረ ድህነት እያለ ትላንት ወደ ሴት አወቅኩ ብለህ ፍቅር አናግሩልኝ ምናምን ስትላታ ልጁ ሰሞኑን ጀዝቧል። አንተ መጀመሪያ ከከና አራግፍ እስኪ እንዴ ምን ሆነ ነው? ምንድነው የምታወራው? ለምን ዝም አትልም? አልደባበቅም እንደዚህ ባክሽ አተኛኝ። ዝም በል። ለምን ዝም አትልም? ምን ሆነ ነው? በቃ እኔ በጣም ያናድዳል እንደ ጓደኛ አትሊስት በቃ ቢያንስ እንትን ባትለኝ እንኳን ባታዝናናኝ እንኳን በቃ ዝም በል እስቲ። ለምን ታወራለህ? ለምን የተሰማኝ መናገር መብት ነው። ምንድነው የተሰማህ? እንደዚህ ኃይለ ቃል እየተናገርከኝ ነው እንዴ? የተሰማህ ነው የምታወራው? አይደለም ሪያሊቲውን እኮ ነው የነገርኩህ። ምንድነው ሪያሊቲ? ምንድነው? አንተ ምን ድሃ አይደለ ከካም አይደለም ነው በቃ እና በቃ እኔ ሪያሊቲውን ነው አለቀ። በቃ እኔ ስትነግረኝ ራሱ እንዴት እንዳሳቀኝ ምንድነው እንዴ? ጭራሽ ደግሞ አንባንባ ይላል እንዴ? አናግሩልኝ ምን አገባቸው እነሱ? እዛ ያመጣውን ችግር እዛው ተወጣው ራስህ እንዴ። በዚህ ሰዓት እኛ ተፍተፍ ብለን እዚህ ኑሮ ለመለወጥ እንጣጣራለን። ፍቅር እምቢ አለችኝ፣ አዋሩልኝ
ቢቂ እኔ በስመ አብ ማርያምን ካንተ አልጠብቅም እንደዚህ ነገር እኔ ስትነግረኛለህ አለ የምር አልገመትኩም እንደዚህ ሲሪየስ ማርያምን አይደረግም ስንት የሚያሳስብ ነገር በዚህ ሰዓት ምን አገናኘው ፍቅር እኮ ነው ይሄ በቃ ፍቅር አስበበት መገባበት ነገር ነው እንዴ ምን ይሆናል አንተ ምን አቀም በቃ ዛሬ ባንድ ቀን ከት እንዳመጣኝ ገርሞኝ ባንድ ቀን አይደለም በቃ አመት ቆይቷል ስላልነገርኳችሁ እና አመቱን ሙሉ ስትጃጃል ነበር አይደለም ይኸውልህ ሚኪ ስማ ኧረ በእናትሽ ያሳፍራል እኮ አይባልም እንደዚህ ታሳፍራለህ እግዚአብሔርን ታሳፍራለህ አመት ሙሉ ሞልቶታል በላይ ደግሞ አፈን ሞልተህ ታወራለህ አመት ሙሉ ስትጃጃል ተረዳኛለህ ብዬ ሳስብ ጭራሽ ሌላ ነገር ታወራለህ እኔ ምን ሆነ ነው እንደዚህ አይነት ነገር አይገባኝም አንተ ደነዝ ሆንክና ፍቅር አይገባምና ታዲያ እኔ አላፈቅርም ደነዝ ነው ፍቅር የማይገባ ከሆነ አንተ በድን እንደውም ሰው አይደለም ካንተ አልበስ የማያፈቅር ሰው አይደለም እንዴ የራስን ድንዝዝና አስብ መጀመሪያ ማንንም ጠይቅ በዚህ ሰዓት ከዚህ የተሻለ መልስ ከሰጠን ይለቀጣል ምን ያርግ ቆይ ልጁ ምን ያርግ ማለት አንተ እንደውም የተሻለ ሐሳብ ታመጣለህ ብዬ ሳስብ እንደገና ለምን አፈቀርክ ትለኛለህ ለእንዴት እንደዚህ ይባላል አባቴ እንደዚህ አይነት ቀልድ አይመቸኝም አካካን ይታክሻላል ከዚህ በላይ ግን አንነጋገር ይሆናል ሌላ ነገር ውስጥ ነው የምንገባው እንቀያየማለን የተሰማኝን መናገር መብቴ ነው ከክ ምናምን አትበላ አይባልም ወይ የተሰማኝን መናገር ሪያሊቲው ነው አካካካ እኔ ከካም እንደዚህ ጋር አይደለም ነገር ቢገባ እኔ ሪያሊቲው ነው እያወራሁ እኔ ከካም ነኝ እኔ ከካም ነኝ በቃ አንድ ነን ከክ ነው ማለት አልገባኝም እኔ ከካም ነኝ አሁን ለምን ታስፈራራኛለህ አሁን በዚህ ሰዓት ፍቅር ምናምን እያልክ የምትጃጃል ከሆነ አዎ ከካም ነህ በቃ ኧረ እንደዛ እንኳን ይሆናል አይደለም እንዴ በዚህ ሰዓት ስራ እየሰራን ነው እየተሯሯጥን ያለን ሰዎች ነን እሱም ስንት እንደሚለፋ እንደሚሯሯጥ ምናምን አውቃለሁ አሪፍ ላይ ነው እግዚአብሔር ይመስገን ግን እንዴት በዚህ ሰዓት እንደዚህ አይነት ነገር አስቦ ከስራ ነው እኔ ስትነግሪኝ አላመንኩም ልጅቷን ብታያት ግን እንደዚህ አትልም ብታያት ግን እንደዚህ አትልም እሷ እንዳትናገራት ማርያም እንዳትናገራት አንድ ስራ ጭራሽ እንዳትናገራት ሚኪ እናገራታለሁ ምን አገባኝ ገደል ትግባ ይታቀዳል እኔ ካንተ ጋር መያያዝ አልፈልግም እንጣላለን እኔና አንተ እሷን ተናገርክ በጣም ዝም አልኩ በጣም ሳኩል እንዴ ምን ሆነ ነው ዝና እንዴ ገደል ትግባ ትላለህ እንዴ አንተ ደነዝ እኔ እንደፈለክ ተናገረኝ እሷ እንዳትናገራት እሷ ያገባኛል ፍቅረኛዬ ነች ተይዛችሁ ገደል ግቡ ፍቅረኛ ሆነች በቃ ሪያሊቲ ነው አረተ በቃ ማርያም ፍታ ሚኪ በቃ አሁን መስራት ምንድነው ማለት ነው ሰራውን ሰራና ልሄድበት ወደዛ እኔ ምንም ገደል መግባት ይችላል ሲጀመር እኮ ባለፈው አልነበርኩም አንተ አልመጣህም እኮ ገደል ግባ ከፈለክ ገና አይመለከትም በቃ ገደል ትግባ ምናምን አትበል ዝም መሰለህ ተሰቀል አበዛው በጣም እንደ ጓደኛ እኮ ዝም አልኩ እኔ ታገስኩ እንደ ጓደኛ ነው ነገርኩ ብራዘር እንዴ ገደል ትግባ ትላለህ እንዴ ታዲያ የት ታውቃታለህ ሚኪ ተረጋጋ እንዴ ደነ ዛሬ ራስ ገደል ግባ በእናትህ እኔ ምን ትጠቅመኛለች ባጠቅምህም ገደል ትግባ አይባልም በቃ የሚባልና ማይባሉን አንተ አትነግረኝ አርፈህ ሰራውን ሰርተህ ቀጥ አልሰራም ገደል ግባ ሂድ ከፈለክ ተነስተህ ማን አንተን ጠራ ሲጀመር እኔ እኮ ከሷ ጋር ነው ለማን አለ እንሄዳለን አብረን በቃ ጭራሽ ትናንት ለመጣች ሴት የሚባልና ማይባል አይባልም ይባላል ትናንት አልመጣችም ትናንት ለመጣች ሴት ምናምን አትበል ትናንት አልመጣችም አትወቃታ ስለማታውቃት ሴት ታዲያ ለምን ገደል ትግባ ትላለህ እላለሁ ማርያምን አስቀይማለሁ እግዚአብሔርን አስቀይማለሁ ማርያምን እንቀያይማለን እግዚአብሔርን እንቀያይማለን እንዴ በቃ ፍቅር ያዘው መብት እኮ ነው እንዴ ምን ሆነ ነው ፍቅር አትያዘኝ ተብሎ እኔ ጓደኛዬ ነህ ብዬ እኮ ስትናገረኝ ዝም አልኩ እኮ ሳኩልህ እኮ እንዴ ከናባክ ምናምን አይባልም ምን ልትሆን ነው እንጣላለን ማርያምን እንጣላለን እግዚአብሔርን አስቀይማለሁ አራፈ ያው ምን ይሰቀልቀል እንዳይመስል ለሴት ብለህ እንደዚህ ተደረበ የምትናገር ከሆነ አስቀይማለሁ ወይኔ ና እንቀያየም እኔ እናንተ አስቀይማለሁ ምናምን ትላለህ እንዴ
ና እንቀያየም ና እንቀያየም ቀለል አድርጌ ነው እንደ ቀልድ እንደፈለክ ቀለል አድርገው ና እንቀያየም ሚኪ በእናትህ እኔ ለእሷ ብዬ አይደለም ካንተ ጋር መጣላት እሞትላታለሁ አንተ እሷን ብትናገራት ማለት ነው ገብቶሃል እገድልሃለሁ ከፈለክ ዝም ብዬሽ ሰቀልክ አንተ ምን ነው አንቺ ተይ ሲፍተይ እየተናደድኩ ነው የምሬን ነው ወደዛ ቀልጃለሁ እሺ ነው አረ ማማራ አንተ ነኝ የምትገለኝ አንተ መሞት ከፈለክ አንተ ነኝ ደስ እያለኝ እዛ ሂጂ በእናትሽ አንቺ ጅል አረ ማማራ ወንድ ልጅ አይደለም ወንድ አውራቆ በቃ ማርያም በቃ ቪዲዮ ያለቃቅሳል እንደዚህ ወንድ ያገረዲው ሲያለቃቅስ እግዚአብሔር እንደዚህ አስቤ አላውቅም። እኔን የኔ ጓደኞች ዝም በል በቃ ዝም በል። ለምን ዝም አትልም? ልቀቂኝ አንቺ። ለምን ዝም አትልም አንተ? ለምን ዝም አትልም? ለቀቂው ቁጭ በይ አንቺ። ለምን ቁጫች ሚንጨርጨር ሳይ ሚንጨርጨር ዝም ብዬ ቁጭ ትላለህ? እግዚአብሔር ነው እኔ ዝም እያልኩ ነው። ና ተነስ እናውራኝ፣ ተነስ እናውራኝ። ና እንዴ ና ያውራኝ። ቆይ ና አውራኝ፣ ያውራኝ። ቁጭ ብዬ ምናምን ለቀቅኝ አንቺ። እንዴ ቁጭ ብዬ ምናምን ትላለህ እንዴ? ደነስ ና አውራኝ፣ ና። ኧረ በእናትህ ወደዛ፣ በእናትህ የምታስፈራራውን አስፈራራ። ደነስ እቺ በእናትሽ እንዴ! ወይኔ አንተ እኔ ቀለል አድርጌ እንደማይጠቅም ስለነበር በቃ ዝም በል እሺ። አታውራ ከኔ ጋር ዝም በል። አታውራኝ አልልም እንዴ አታውራኝ ማን ብለህ አታውራኝ። በቃ አታውራ ከኔ ጋር በቃ አይገባም ስሜቱ። አንተ ደነዝ ነህ። በቃ ፍቅር አይገባማ። ዝም በል በቃ። ባውራስ ባውራስ አንቺ ባውራስ ምን ልትሆን በጣም አስፈራራኝ። በጣም አስፈራራኝ። በቃ እኔ እንደዚህ አይነት ነገር አልወድም። በቃ ባውራስ ባውራሽ ገደል ትግባ አልኩኝ። ምን ልትሆን ገደል ትግባ ከፈለገ አፈጣን እንትፈራል። ወይኔ ወይኔ ወይኔ! ኧረ እባክህ 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 ተው። ማርያምን የማከብረን ያክል ነው መነቀ በቃ በእናታችሁ በቃ ተውት። በቃ ቪዲዮ የሚቀር ምኑ የሚቀር በቃ እሺ በቃ አንተ ከፈለግን አውራኝ። አሁንም እቆምልሃለሁ ማለት አንቺ ውጪ ሰይ አውራኝ። ቀለል አድርጌ ነው እኔ ለቤተሰቦች ለማሳወቅ ነው። እሷንም ቀጥሬ ፊሽም እየመጣ ነው ብዬ ነው አንተ ጋር ለመጣላት አይደለም ካሜራ የደቀነው። ገብቶሃል? ሌላ አንተ መስጣት እኔ እንጣላ አላልኩም። እኔ ሪያሊቲውን ያለውን ነገር ታዲያ ገላለሁ ምናምን። እስቲ ና ካንተ መታኝ እስኪ አንተ ነኝ መታኝ እስኪ። እኔ ፋራ አይደለሁም እንደዚህ ደነዘ እና ታዲያ ምንድን ነው እንትን የምትለው? በጣም ጎፈላል። ኧረ ወደዛ በእናትህ እንዴ! በዛ በጣም ጎፈላማ ይለኛል። እኔ ሰለቻችሁኝ እንዴ! በቃ እኔ ጎፈላ ይለኛል። ወይ ተደባደቡ በማራ ሰካያሽ። አዎ ለሴት ብዬ አዎ እሞትላታለሁ ከፈለክ። ለሴት ብለህ ምናምን አትበለኝ። ለዚህ አቅሙ እኮ ነው በእናትህ፣ ለዚህ አቅም። ኧረ በስመ አብ! ኧረ በእናትህ እኔ ከአንተ ጋር አልታገልም። እግዚአብሔር ለዚህ አቅም ትፍጨረጨራለህ። እሺ የምትነግረን ንገረንና ነች ማለት አልገባኝም። ምንድን ነው የምትነግረን ንገረን ምናምን ማለት? እምቢ አለች ነው ልነግራችሁ የፈለግኩትኝ ይኸው እምቢ እንዳለች ልነግራችሁ ነበረ። በቃ ቀጥሬያችኋለሁ፣ ሁለታችሁንም እሷንም እናንተንም ቀጥሬያችኋለሁ ብዬ ልነግራችሁ ነበር የመጣሁት ዛሬ። ነገርኩህ ነው። መሄድ ትፈልጊያለሽ እንዴ? አይ ምንም በቃ እየጣመኝ አይደለም። በቃ ሂዱ። ይኸው በቃ ነገርኳችሁ። ከፊሽ ጋር ትመጣላችሁ ብዬ ነበር። እሱ አይመለከተውም ሲጀመር እኮ አልሰማማ ስለዚህ ጉዳይ። ለራስህ ነው የመከረው። ምንድን ነው የሚመክረኝ? እሷን እየተናገራት ነው እኔም የሚመክረኝ? እኔም እሷን እየተሳደበ ነው የሚመክረኝ? በቃ ጀስት ነገረ ከዛማት ይጭበናችሁ በጣም እያስጠላችሁ ነው። በየቀኑ ብትጨቃጨቃችሁ በቃ እሺ ችግር የለውም አንጨቃጨቅ። እኔ ይሄንን ነገር ለእናንተ ሲጀመረ በጣም ትልቁ ስህተቴ ለእናንተ መናገር አልነበረብኝ። ምንድነው የምትናገረው? ምንድነው ፍቅር ባንተ ተጀመረ እኮ? አይ በቃ እኔ ለእናንተ ባላወራ ኖሮ እንደዚህ እንትን ውስጥ አልገባም ነበር።
በጣም ትልቅ ነገር ነው። ምንድነው ትልቅ ነገር? ትልቅ ነገር ነው እኮ ምንድነው? ለኔ በዚህ ሰዓት ትልቁ ነገሬ በቃ ይሄ ነው ህይወቴ ውስጥ። አንተ እኔን መታኝ በራስ ጥፋት ነው። እኔ አይደለም የመጣው ራስህ ነው የፈጠንከው። ጭራሽ ትረዳኛለህ ብዬ እንደውም ከነሱ ይልቅ አንተ ነበርክ ትረዳኛለህ ብዬ አሰብኩ። ጭራሽ ከነሱ ብሰህ ምናምን እሷን ትናገራታለህ። አንተ ለሴት ብለኛል እዚህ እንትን አልከና። እኔ ምንም አላረኩም። ውረድና ናውራኝ ልቀቀኝ። ራቁቴን ነኝ። ልቀቀኝ። ለሴት ብሎ እዚህ እኔ አፉን ይከፍታል እንዴ? ከፍታ ቆይ እኔ ምን አልኩት? ቆይ እሺ፣ ቆይ ምን አልኩት? እኔ ለምን ይናገረኛል? ስለሷ ለምን ይናገረኛል? እኔ እኮ ምንም ያልኩት ነገር የለም። ምን አደረኩት እኔ እንዴ? በጣም ነው ያስጠላችሁ። እኔ ምን ላድርግ? እሺ ቆይ እኔ ምን ላድርግ እንዴ? ለምን አፈቀርክ ብሎ ለምን ይናገረኛል? ዲስሪስፔክት አደረገኝ በጣም እንዴ። ከከንታ ካለ ምን ይባላል እንዴ? ወንድ አገረድ ይለኛል እንዴ? እንዴት ወንድ አገረድ እንዴት ይባላል እንዴ? እኔ ከሱ ይሄን አልጠብቅም። በቃ ቢያንስ ታላቂ ነው እንደው ይመክረኛል እንደ ወንድም ምናምን ብዬ ሳስብ እንደገና ወደ ታች እኔን ዝቅ አድርጎ ምናምን ነገር ይሳደባል እንዴ? ታዲያ እኔ ምን አደረኩሽ? አፈቀርኩ ነው ያልኩትኝ። ቢያንስ በቃ የሆነ ነገር ምክር ቢሰጠኝ ምን አለበት? እሺ በቃ እኔ ጨንቆኛል አንዴ በዚህ ሰዓት ምን ማድረግ እኔ እሷን ለመርሳት ምን ማድረግ እንዳለብኝ ነው ማስበው በዚህ ሰዓት። እንዴት እንደዚህ ይለኛል? እኔ ጣለኝ በቃ ችግር የለውም ይጣለኝ ከሱ ጋር ከዚህ በኋላ ምን በቃ ጓደኝነታችንም ቪዲዮም ይቀራል ችግር የለውም። እንሂድ በቃ እሺ። በቃ እኔ ይሄን ነገር ይኸው እዚህ ጋር ከዚህ በኋላ ና ካሜራማን፣ ከዚህ በኋላ እኔ በፍቅር ጉዳይ እናንተንም አላማክራችሁም ምንም አልላችሁም። ብቻ አዲስ ነገር ከተፈጠረ ግን እግዚአብሔር ይመስገን በጣም ደስ ይለኛል። ወይ ነገር ቢፈጠር ግን ትረዱኛላችሁ ብዬ ነበር። በቃ ለእናንተም የተናገርኩት ለፋሚሊዎችም ስናገር ነበር። እንጭራሽ በእኔ እሷን ማፍቀሬ ከእናንተ ጋር የሚያጣላኝ ከሆነ ለምን ለእናንተ እናገራለሁ? ለምንስ ቪዲዮ ሰራለሁ? ኧረ ሚኪ በቃ አጋጣሚ ነው። በቃ ዝም ብሎ ለቀልድ የተናገረው ነገር ነው። ባለፈው እናንተም እንደዛ ማየው ንግግር ተናገራችሁኝ። መጨረሻ ላይ ተግባባ ነው ራሱ። እሱም ዛሬ እንደገና እዚህ ጋር መጥቶ እንዴት እንደዚህ ይሆናል ምናምን። ምንድነው ማየውን ነገር ተናገራችሁ? ምንድነው ያልሽኝ? ባለፈው ምንድነው ያላችሁኝ እናንተ? ምንድነው ታዲያ? በቃ አንድ ሰው መጥቶ ታዲያ ጓደኛ መጥቶ ፍቅር ያዘኝ ብሎ ጅል ሲሆን ታዲያ ምንድነው ማድረግ ያለበት? ጅልነት እኔ ቆይ ጅልነት ነው እንዴ ማፍቀር አለበት? ጅልነት አይደለም ማለት በቃ አንተ አባባልህ እኔ በቃ በጣም አፈቀርኳት ምናምን ስትል በቃ እኛ ምንድነው ብለን ከፍሽ ጋር ሳቀን ማለት እንዲቀርታ ግን ማርያም እኔ ከሆነ ጋር እሺ ችግር የለውም። ከአንቺ ጋር ምንም ቤተሰቦች አመሰግናለሁ። በቃ ምን ኮሜንት ላይም ለሰጣችሁኝ ምክር ምናምን አመሰግናለሁ። ያው ያለው ነገር ይሄ ነው። በቃ እሺ ያው ችግር የለውም። እኔ ከዚህ በኋላ እኔ ስለሷ ከእናንተ ጋር ማውራቴ የሚያቀያይመኝ የሚያጣላኝ ከሆነ ከዚህ በኋላ የሷን ጉዳይ ማላነሳባችሁ። ቤተሰቦችም ያው እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ኮሜንት ላይም ለደገፋችሁኝ አመሰግናለሁ በጣም። አዲስ ነገር ምናልባት ከተፈጠረ ግን ለእናንተ ማሳውቃችኋለሁ። እወዳችኋለሁ። እሺ